በዕለቱ ማታ ባጠናቀርነው ዘገባ መሰረት በከተማ እና በገጠር ከ350 በላይ ቦታዎች ሰልፎች እንደተደረቡ አረጋገጥን። በዚያ ዕለት ቢያንስ 200 ሰዎች ተሰውተዋል። ምንም እንኳን ይህ መስዋዕትነት በጣም ብዙ ቢሆንም ሰልፉን ስንጠራ ካቀድነው የተጎጂዎች ግምት ካዡዋሊቲ ኤስቲሜት ያነሰ ነበር። ሰልፉን በመላው ኦሮሚያ ማካሄድ ከተቻለ ከአገዛዙ የጭካኔ ባህሪ አንጻር ከ500 እስከ 1000 ሰዎች መስዋዕት ሊሆኑ እንደሚችሉ ገምተን ነበር። ታላቁ ሰልፍ ብዙ ዋጋ ቢያስከፍለንም መሳካቱ ለቀጣዩ የትግል ምዕራፍ ከፍተኛ ጠቀሜታ ነበረው። ትግሉ ከተቃውሞ ወደ ንቅናቄ ደረጃ መሸጋገሩን አሳይቷል። በሌላ አነጋገር ትግሉ በተቆራረጠ እና በተበታተነ መልኩ ጥቂት የህብረተሰብ ክፍሎች የሚያካሄዱት ተቃውሞ ሳይሆን ሰፊውን የህብረተሰብ ኃይል ከጎኑ ማሰለፉን ገሃድ አወጣ። የቄሮ ትግል መንግስት እንደሚለው እና ሌሎች ሰዎች እንደሚጠረጥሩት ጥቂት ወጣቶች በስሜት የሚነዱት ሳይሆን በሳል ስትራቴጂ አውጥቶ በሚንቀሳቀሱ አስተባባሪዎች የሚመራ መሆኑን አረጋገጠ። መላውን ኦሮሚያ ማንቀሳቀስ የሚችል መዋቅር እንዳለውም በተጨባጭ አሳየ። በአጠቃላይ ኦገስት 6 ቀን 2016 ሐምሌ 30 2008 ዓመት የተካሄደው ታላቁ ሰልፍ የቄሮ ትግል በርቶ የሚጠፋ ዓመት ሳይሆን ዘላቂነት ያለውና የተቀናጀ ትግል በመሆኑ የኢትዮጵያን ፖለቲካ ሊለውጥ የሚችል ማይናቅ ጠንካራ ኃይል መሆኑን አስመሰከረ። ማርሽ መቀየር በታላቁ ሰልፍ መሳካት ቄሮ አስተማማኝ አቅም እንደገነባና በሰላማዊ የትግል ስልት የበለጠ ድል መቀናጀት እንደምንችል ስላረጋገጠን ተጨማሪ እርምጃዎችን በመውሰድ በመንግስት ላይ የምናደርገውን ጫና ለመጨመር ወሰንን። ለዚህ ደግሞ ጥያቄያችንን ከፍ ማድረግና ጠጠር ያሉ የሰላማዊ ትግል እርምጃዎች መጠቀም ያስፈልጋል። ከጥያቄ አንጻር አስቀድመን ስናነሳቸው የነበሩትን ለምሳሌ ኦሮሚያ በፊንፊኔ ላይ ያላት ልዩ ጥቅም እና አፋን ኦሮሞ የፌደራል የሥራ ቋንቋ ይሁን የሚሉትን የበለጠ ጎልተው እንዲወጡ አደረግን። በተጨማሪም የዴሞክራሲያዊ ሽግግር ብሎም የስልጣን ጥያቄን ብቅ ማድረግ ጀመርን። ከትግል ስልት አንጻር እስከዚያ ጊዜ ድረስ ስንጠቀም የነበረው ከሶስቱ ዋና ዋና የሰላማዊ ትግል አይነቶች ውስጥ አንዱን ብቻ ነበር። አቅማችን እየጠነከረ ሲመታ የተቀሩትን በሂደት ሥራ ላይ ለማዋል ወሰንን። እውቁ ምሁር ጂን ሻርፕ 198 የሰላማዊ ትግል ዘዴዎችን በመለየት በሚሰጡት ፋይዳ እና በሚጠየቁት መስዋዕትነት ላይ ተመስርቶ በሶስት ዋና ምድቦች ከፍሎ ያስቀምጣቸዋል። 31 እነዚህ ምድቦችም መቃወም እና ማግባባት ፕሮቴስት ኤንድ ፐርሱዌዥን፣ የአንድን አገዛዝ ፖሊሲና አሰራር ኢፍትሐዊነት በሰልፍ ፊርማ ማሰባሰብ በመሳሰሉ ዘዴዎች ተቃውሟችንን ለመግለጽና እንዲቀየሩ ለማሳመን የምንወስዳቸው እርምጃዎች ናቸው። በዚህ ምድብ የሚከተቱ ዘዴዎች ጥቅም ኢፍትሐዊ የሆነውን ጉዳይ በማጋለጥና ከህዝብ ጋር በማስተዋወቅ የንቅናቄውን ቀቡለት ማሳደግ ነው። አለመተባበር፣ እምቢተኝነት፣ ናን ኮኦፐሬሽን፣ የአገዛዙን ህጎችና ትዕዛዞች መታስ እንዲሁም ዜጎች የሚጠበቅባቸውን ኃላፊነት አለማውጣት ናቸው። ለምሳሌ ግብር አለመክፈል፣ የሥራ ማቆም አድማ እዚህ ምድብ ስር ይከተታሉ። የእምቢተኝነት ዘዴዎች ጥቅም የአገዛዙን የማስተዳደር አቅም ማዳከም ነው። ማንኛውም መንግስት ስራውን ማስፈጸም የሚችለው በተወሰነ ደረጃም ቢሆን ዜጎች ወደውም ሆነ ፈርቶ ሲተባበሩት ስለሆነ ያ ትብብር ሲቀንስ የማስተዳደር አቅሙም ይመናመናል። 3 ማደናቀፍ ኢንተርቬንሽን፣ ለአገዛዙ ጠቃሚ የሆኑ ስራዎች እንዳይከናወኑ ማወቅ ነው። ለምሳሌ መንገድ መዝጋት አገዛዙ የሚጠቀምባቸው የተመረቱ ንብረቶች ማውደምን ያካትታል። የማደናቀፍ ዘዴዎች ጥቅም በአገዛዙ የዕለት ተዕለት ሥራ ውስጥ በቀጥታ ጣልቃ በመግባት በማሰነከል ማዳከም ነው። የጂን ሻርፕን ምክር በመከተል እስከ ታላቁ ሰልፍ ቀን ድረስ በአብዛኛውም የመቃወምና የማሰመን ዘዴዎችን ስንጠቀም ቆየን። በጥቂት ቦታዎች ህዝቡ አልፎ አልፎ የእምቢተኝነትና የጣልቃ ገብነት ዘዴዎችን ሲጠቀም ያስከፈለው ዋጋ እና ለትግሉ ያስገኘው ጥቅም ተመጣጣኝ ስለነበር እንዲቆም ተደረገ። የታላቁ ሰልፍ ስኬት የቄሮ ትግል በንቃት እና በአደረጃጅ አስተማማኝ መሆኑን ስላረጋገጠ የእምቢተኝነትና በሂደትም የጣልቃ ገብነት ዘዴዎችን ወደ መተከም ተሻገረን። በሌላ አገላለጽ መንግስትን ከመቃወም ወደ አስገዶ ማስፈጸም ከፍ አለን። በሌላ አነጋገር የገበያ ዕቀባ፣ የሥራ ማቆም አድማ፣ ግብር አለመክፈል፣ መንገድ መዝጋት የመሳሰሉት ዋነኛ የትግል ዘዴዎች ሆኑ ማለት ነው።
እስከ ታላቁ ሰልፍ ቀን ድረስ የኦህዴድ መዋቅር በውስጡ ትግሉን የሚደግፉ ሰዎች ቢኖሩትም በቄሮ ጥንካሬና በትግሉ ስኬት ላይ ሙሉ እምነት ስለነበራቸው ተሳትፏቸው ውስንና ምስጢራዊ ነበር። በአንድ በኩል ሰልፉም የቄሮ ትግል የኦሮሞን ሕዝብ በመላው ኦሮሚያ በአንድነት አደራጅቶ እያንቀሳቀሰ በመሆኑ እንደማይቀለብ ሲያሳይ፣ በሌላ በኩል ደግሞ መንግስት ሕዝቡን አፍኖ ለመግዛት የሚያስችለው አቅም ተመናምኖ ወደ ውድቀት እያመራ መሆኑንም ፍንቶ አድርጎ አሳየ። ይህ ደግሞ የኦህዴድ አመራር ከህወሓት ፍርሃት ተላቆ ወደ ትግሉ እንዲቀላቀል አደፋፋረው። በዚህ ድፍረት በመነሳሳት ለህዝብ የወገነው ቡድን ከህወሓት የወገነውን ቡድን በመፈንቅለ ስልጣን አስወግዶ ስልጣን ማደላደል ቻለ። ታላቁ ሰልፍ በስኬት በዚህ የመንግስት ድርጊት በመናደድም ሆደ መድረክ በመውታት የትግሉ አርማ ሆኖ የነበረው እጅ የማጣመር ምልክት አሳዩ። በመሃል ገመዳ ዋሪዮ የተባነ ቄሮ ማይክሮፎኑን ከመድረክ መሪው ተቀብሎ ዳውን ዳውን ዋያኔ ብሎ መፈክር አሰማ። በዚህ ጊዜ ህዝቡ በታላቅ ድምፅ ተቃውሞውን አቀለጠው። ህዝቡ በከፍተኛ ድምፅ እየተቃወመ ቢሆንም ምንም አይነት ብጥብጥ አልተፈጠረም። ፖሊሶች ከቄሮዎች አጠገብ ቢቆሙም ምንም ግጭት አልነበረም። ከጥቂት ጊዜ በኋላ ግን በሽፍን ተሽከርካሪዎች ውስጥ የነበሩ የታጠቁ ወታደሮች ከተደበቁበት የመድረክ ጀርባ በመውጣት ህዝቡ ላይ አስለቃሽ ጭስ ተኮሱ። መጀመሪያ ከላይ እየዞረ የእንኳን አደረሳችሁ ወረቀት ሲበትን የነበረው ሄሊኮፕተርም አስለቃሽ ጭስ መርጨት ጀመረ። የተኩስ ድምፅ፣ አስለቃሽ ጭስ እና ጩኸት ተቀላቅሎ ከባድ ድንጋጤ እና ሁካታ ተፈጠረ። ወታደሮቹ በጭስ ጣፍኖ በሚተራመሰው ህዝብ ላይ ተኩስ ከፍተው ወደ መግደሉ ገቡ። እግሬ አውጭኝ ብሎ የሚሮጠው ህዝብ ከጀርባው ወዳለው ገደል ወደቀ። ከተፈጠረው መረጋጋት ጋር በተተኮሰባቸው ጥይት ከ700 በላይ ሰላማዊ ዜጎች ከ15 ደቂቃ ባነሰ ጊዜ ውስጥ ሞቱ። የኢሬቻውን ሁነት ከዋዜማው ጀምሬ ያለ እንቅልፍ እየተከታተልኩ ስለነበር ብዙ ቄሮዎች እየተካሄደ ስላለው ሁኔታ እየተፈራረቁ በቀጥታ ላይቭ ያሳየኛል። አንድ ቄሮ እንዲሁ በቀጥታ እያሳየኝ እያለ ጥቃቱ ሲጀምር ስርጭቱ በድንገት ስለተቋረጠ ለአጭር ጊዜ ምን እየሆነ እንዳለ ማወቅ አልቻልኩም። መንግስት ኢንተርኔት ስለዘጋ የተፈጠረውን ነገር ለጊዜው ማወቅ አስቸጋሪ ሆነ። የሳተላይት ኢንተርኔት ያላቸውን የውጪ ሚዲያ ጋዜጠኞች ሳነጋገር ገና መስማታቸው እንደሆነና ከተካቱ 30 ደቂቃ ቀደም ብሎ ቦታውን ለቀው እንዲወጡ ነገሩኝ። ለውጪ ሚዲያ ከሚሰሩ ጋዜጠኞች መካከል አንድ ኦሮሞ ልጅ ብቻ ከፖሊሶች አምልጦ ወደ ኋላ ቀርቶ ስለነበር በያዘው ሳተላይት ኢንተርኔት ደውሎ የተከሰተውን ነገረኝ። ወታደሮች ከተደበቁበት ሽፍን መኪና ወጥተው ወደ ህዝቡ ሲተኩሱ የሚያሳይ ቪዲዮ ቀርጾ ነበርና ላከልኝ። የመንግስትን ወንጀል በተጨባጭ ማስረጃ ለህዝብና ለዓለም አቀፍ ሚዲያ አጋለጥን። ኢሬቻ ላይ የተከተመው ድርጊት በጣም አናደደኝ፣ አሳዘነኝም። ግን ለማልቀስም ሆነ ለማዘን ጊዜ አልነበረም። እነዚህ ሰማዕታት የከፈሉት መስዋዕትነት ፍሬ እንዲያፈራ ስራ ላይ ማተኮር አስፈላጊ ነበር። የሰላማዊ የትግል ስልቶቹ የመንግስት ኃይል በሚወስደው እርምጃ ጉዳት ሲያደርስ ድርጊቱ መልሶ መንግስትን እንዲጎዳ ባክፋየር ማድረግ እንደሚቻል ይጠቁማሉ። ድርጊቱን በማጋለጥ ከሚደርሰው የዲፕሎማሲ እና የፕሮፓጋንዳ ኪሳራ በተጨማሪ ጥቃቱ ህዝብ ውስጥ የሚፈጥረውን የቁጣ ስሜት ወደ ሌላ እርምጃ መቀየር ያስፈልጋል። ሁነቱ በተፈጸመ በሰዓታት ውስጥ ከሀገር ቤት የቄሮ አስተባባሪዎችና ከውጭ አንቂዎች ጋር ወሰደ ባለበት እርምጃ ላይ ሐሳብ ተለዋወጥን። ከውጭ አንቂዎች መካከል አንዳንዶቹ እርምጃ መውሰድ ህዝቡን ለባሰ ፍጅት ያጋልጣል በማለት ሲቃወሙ፣ አንዳንዶቹ ስለ ስኬቱ ጥርጣሬ ገባቸው። የሀገር ውስጥ አስተባባሪዎች ግን የህዝቡን ቁጣ ወደ ቅጣት መቀየር ይኖርብናል አሉ። በአጭር ጊዜ ውስጥ የተሳካ እርምጃ መውሰድ እንችላለን ወይ ስላቸው እንደሚቻል አስረግጠው አረጋገጡልኝ። ለኢሬቻ እየተዘጋጀን ሳለ መንግስት ቃሉን አጥፎ የኃይል እርምጃ ከወሰደ መልሳችን ምን መሆን እንዳለበት ተወያይተን ያስቀመጥናቸው እቅዶች ነበሩ። እቅዶቹን ደግመን ከዳሰስናቸው በኋላ ምን አይነት እርምጃዎች መውሰድ እንዳለባቸው ወሰንን። የሚወሰደው እርምጃ መንግስትን የሚያሳምን ብቻ ሳይሆን ትግሉን ወደ ላቀ ደረጃ የሚያሸጋግር መሆን እንዳለበትም ተስማማን። የኢሬቻው እልቂት በህዝብ ውስጥ ትልቅ ቁጣ በማስከተሉ የታለቀ መግባት ኢንተርቬንሽን እርምጃ ለመውሰድ ወሰንን። እልቂቱ በተፈጸመበት ዕለት 5 የቁጣ ቀናት 5 days of rage በሚል ስያሜ ዘመቻ ታወጀ። ከታላቅ ገብነት ስልተት መካከል በአጭር ጊዜ ውስጥ ውደት ማምጣት የሚችለው ተመረጠ።
አገዛዙን ለማደከም ካስቀመጥነው ስልጠት ውስጥ አንዱ ኢኮኖሚውን ማደከም ስለሆነ ኢንቨስተሮች በመንግስት ላይ ያላቸውን አመኔታ ለመሸርሸር የሚያስችሉ እርምጃዎችን መረጥን። ይህም ከመንግስት ጋር ተጣብቆ በህዝብ ላይ ጉዳት የሚያደርሱ ባለሀብቶችን ንብረት ማውደም ነበር። በዚህም መሰረት ህዝቡ የመንግስትና ከመንግስት ጋር ቁርኝት ያላቸውን ነጋዴዎች ንብረት ማውደም ላይ ዘመተ። የኢሬቻን ለመታደም አጊቶ የወጡ ወጣቶች ሬሳቸው ወደ ቀያቸው ሲመለስ በማየቱ የበገነው ህዝብ የቀብር ስነ ስርዓቱን ወደ ከፍተኛ ተቃውሞ ቀየረው። ከቀብር በኋላም እንደ ወትሮ ወደ ሟች ቤት ከመመለስ ይልቅ ወደ ቀጥተኛ እርምጃ ገባ። ጥቃት ላይ ደርስባቸው የሚገባቸውን ተቋማት ቄሮ አስቀድሞ ስለለያቸው የህዝብን መሬት ያለ ካሳ የወሰዱ ውሃ እና አፈር የሚበክል መርዛማ ቆሻሻ የሚልኩ እና መሳሰሉት ኢላማ ሆኑ። እንዲሁም አገዛዙ ህዝብን ለመጉዳት በሚጠቀምባቸው ንብረቶች ላይ ትኩረት ተደረገ። እንደ ጤናና ትምህርት ያሉ የህዝብ መገልገያ ተቋማት እንዳይነኩ እና ጥበቃ እንዲደረግ መመሪያ ተላለፈ። ተቋማቱ ሲወድሙ በባለቤቶቹም ሆነ በሰራተኞች ላይ አካላዊ ጉዳት እንዳይደርስ አስተባባሪዎቹ አሰበኩ። የንብረት ማውደም መመሪያውን በቀጥታ በፌስቡክ ገጽ ላይ ስለጥፍ ብዙ የህግ ባለሙያዎች ድርጊቱ በህግ ያስጠይቃል በሚል ስጋት ተደናግቶ ይመክሩኝ ነበር። ይህን በመፍራት ለ5 ቀን በዘለቀው የቁጣ ዘመቻ ወቅት ውጪ ሀገር የሚኖሩ ብዙ አንቂዎች ለመሳተፍ ፈቃደኛ አልነበሩም። እኔ ግን ሊመጣብኝ የሚችለውን 7.1 ኮማንድ ፖስት ያላዳነው ውድቀት። የ5 ቀናት ዘመቻ በስኬት ከተናቀቀ በኋላ መንግስት በአስቸኳይ ጊዜ አዋጅ ኮማንድ ፖስት አቋቁሞ መጠነ ሰፊ ጥቃት ሊፈጽም እንደሆነ ስለደረስንበት አስተባባሪዎቹ ህቡ አንደርግራውንድ እንዲገቡ ተደረገ። ይህም ብዙዎቹ ወደ ትልልቅ ከተሞች ሸሽተው እንዲደበቁ ማድረግ ነበር። መንግስት ኦሮሚያን ኮማንድ ፖስት ስር አስገብቶ የጅምላ እስራት ጀመረ። እስሩ ደግሞ እንደ ቀድሞ ፖሊስ ጣቢያ ሳይሆን በሺዎች የሚቆጠሩ ሰዎች ወደ ወታደራዊ ማሰልጠኛ ካምፖች ሊወሰዱ መታቀዱን መረጃ ስለደረሰን ይህን የመንግስት እርምጃ ወደ መልካም ዕድል ለመቀየር የሚያስችል ሐሳብ ቀረበ። እስከዚያ ጊዜ ድረስ ከተወሰኑ አስተባባሪዎች በስተቀር ቄሮዎች ትግሉን ሲያቀናጁ የነበሩት በአካል ሳይተዋወቁ በማህበራዊ ሚዲያ ትስስር ብቻ ነበር። መንግስት ቄሮዎች ከሁሉም ዞኖች አፍሶ ወደ ወታደራዊ ማሰልጠኛ ካምፖች ሲልካቸው አጋጣሚውን ተጠቅመው እርስ በእርስ እንዲተዋወቁና ለቀጣዩ ምዕራፍ የሚጠቅም ትስስር መፍጠር የሚያስችል ስልት ለማውጣት ታሰበ። ይህንን ሐሳብ በማመንጨት ረገድ ትልቁን ሚና የተጫወተው ገላና ኢማና በፌስቡክ ስሙ ናኖ አምቦ የሚባል ቄሮ ነበር። ኢማና የምዕራብ ሸዋ ቄሮ ዋና አስተባባሪና ከመላው ኦሮሚያ አስተባባሪዎች መካከል አንዱ ነው። መንግስት ቄሮን በወታደራዊ ካምፕ ለማጎር ማቀዱ እንደታወቀ ኢማና ይህን እርምጃ ወደ ዕድል ለመቀየር የሚያስችል ሐሳብ ከትግበራ ዕቅድ ጋር ላከልኝ። ከሌሎች አስተባባሪዎች ጋር ከተወያየን በኋላ ዕቅዱን አዳብረን ተግባራዊ ለማድረግ ወሰንን። ገላና በምዕራብ ሸዋ አካባቢ ብቻ ሳይሆን በመላው ኦሮሚያ በመንቀሳቀስ ቄሮዎችን በማሰልጠንና በማስተባበር ከፍተኛ ሚና የነበረው ቆራጥ ታጋይና በሳል ምሁር ነበር። ገላና ኢማና የኢህአደግ አገዛዝ እሱን ለመግደል ሲያደርግ ከነበረው ብዙ ሙከራዎች ተርፎ ለውጡ እንደሱ ባሉ ቄሮዎች መሪነት በመጣ ማግስት ለስልጣን በበኩ ሰዎች ህዳር 2031 በአሰቃቂ ሁኔታ ተረሸነ። መንግስት ኮማንድ ፖስት እንዳወጀ በቄሮ በኩል ለጊዜው የትግል እርምጃዎችን ከመውሰድ ለቆጠብ ተወሰነ። ለዚህ ብዙ ምክንያቶች ነበሩ። የመጀመሪያው መንግስት በአልሞት ባይተጋዳይነት ትልቅ ኃይል አሰማርቶ ህዝብን ለመጀፍጨፍ ስላቀደ ይህንን ኃይል መጋፈት ከጥቅሙ ኪሳራው ይበልጣል። ሁለተኛው እስከዚያ ጊዜ ድረስ ቄሮ ለውስጥ ግንኙነትም ሆነ ለፕሮፓጋንዳ ሥራ ኢንተርኔት ላይ ጥገኛ ሆኗል። ከቆጣ ዘመቻው በኋላ ኢንተርኔት በመቋረጡ ሌላ ዘዴ እስክናዘጋጅ ድረስ ተቃውሞውን ማቋረጥ አስፈላጊ ሆኖ ተገኘ። ሶስተኛው ከህዳር 2008 ዓመት ጀምሮ ህዝቡ ያለ በቂ እረፍት ለአንድ ዓመት ያህል ትግል ላይ ስለቆየ በተፈጠረው አጋጣሚ እረፍት ወስዶ ለቀጣዩ ዙር ትግል በሙሉ ኃይል እንዲዘጋጅ ነው። አራተኛው በአንድ ዓመት ጊዜ ውስጥ በቄሮ እንቅስቃሴ ውስጥ የታየው ጠንካራና ደካማ ጎኖችን በመተንተን እና በመገምገም ለቀጣዩ ዙር ክፍተቶችን ለመሙላትና ጠንካራ ጎኖችን ይበልጥ ለማስዋቀር በተረጋጋ መንፈስ ማሰብና ማቀድ አስፈላጊ ሆኖ በመገኘቱ ነው። በዚሁ መሰረት ለ10 ወራት በቆየው የአስቸኳይ ጊዜ አዋጅ ህቡ ለገቡትም ሆነው ወደ ወታደራዊ ካምፖች ለተጋዙት ቄሮዎች የአቅም ግንባታ ካፓሲቲ ቢልዲንግ ተሰጣቸው።
ኢማና በአቀደው መሰረት ወደ አዋሽ ጦላይና ሌሎች ወታደራዊ ካምፖች የተወሰዱ ቄሮዎች ከ3 እስከ 6 ወራት ቆይታቸው ጊዜውን በአግባቡ በመጠቀም በጥልቀት ተወያይተው ልምድ ተለዋወተው ሰፊ ትስስር ፈጥረው እና ለቀጣይ እርምጃ ተዘጋጅተው ወጡ። ያልታሰሩ አስተባባሪዎች ተወያይተው ያወጡት ቀጣይ የትግል ምዕራፍ እቅድ ስለደረሳቸው ተወያይተውበት በሐሳብ አዳበሩት። የኢንተርኔት እገላውን ለማሸነፍም ወደ ፊንፊኔ እንዲገቡ ተደረገ። ፊንፊኔ ኢንተርኔት ስለነበር ከሁሉም ዞኖች የተወጣጡ አስተባባሪዎች ወደ መዲናዋ መጥቶ በመመሸግ የሚተላለፈውን መረጃና መመሪያ ወስደው በአጭር መልእክት ኤስኤምኤስ እሱም ካስቸገረ ወደ ዞንና ወረዳዎች አካል ሄደው ያስተላልፋሉ። በዚሁ ሁኔታ የአደረጃጀትና የአቅም ግንባታ ሥራ ተጠናክሮ ለቀጣዩ ዙር በጅድት ላይ እያለን መጀመሪያ ለ6 ወራት ታውጆት ሲሆን ለ4 ወራት የተራዘመው የአስቸኳይ ጊዜ አዋጅ ተነሳ። አዋጁ ይነሳ ወይስ ይራዘም በሚለው ውሳኔ ላይ ለመድረስ በከፍተኛ የመንግሥት የአስተዳደርና የጸጥታ ባለሥልጣናት መካከል ጠንካራ ውይይት ደጋግቧል። ከታችኛው የመንግሥት መዋቅር ባገኙት መረጃ ላይ በመመስረት የቄሮ መዋቅር ሙሉ በሙሉ እንደተመታና እንግዲህ የተደራጀ ዓመፅ ሊያስነሳ የማይችልበት ደረጃ ላይ መድረሱ እንደመዱ። ቄሮ ከ5ቱ የቁጣ ቀናት ዘመቻ በኋላ ለማጥፋት መወሰኑ መንግሥት እዚህ ድምዳሜ ላይ እንዲደርስ አድርጎታል። ውጪ ያለንበትም እንዲሰሉን ለተመደቡ ሰዎች ሆን ብለን የተሳሳተ መረጃ በማስተላለፍ መንግሥት ከታችኛው መዋቅር ያገኘው መረጃ ትክክል እንደሆነ አረጋገጠን። አልፎም ከቄሮ አስተባባሪዎች መሃል ሾልኮ የወጣ ሊክድ ሰነድ በማስመሰል ላከላቸው። ይህ ሰነድ ቄሮ ባደረገው የውስጥ ግምገማ ከፍተኛ ጉዳት እንደደረሰበትና ሕዝቡን እንደከዚህ ቀደሙ ማንቀሳቀስ አዳጋች እንደሆነ ይጠቁማል። በተጨማሪም የለማ ቡድን ወደ ስልጣን መምጣቱና የኦሮሞን ብሔርተኝነት ማቀንቀን መጀመሩ የሕዝቡን ልብ በመሳብ ከትግል እንዲሸፍት አድርጎታል የሚል ይዘት ነበረው። አገዛዙ ውስጥ ያሉ ቡድኖች የኦሮሞ ብሔርተኝነትን በማቀንቀን የቄሮን ትግል መጥለፍ ይቻላል የሚል ተስፋ ረደብ። የለውጡ ዋዜማ ድርድሮች ገና ከጀመሩ ለመንግስት ቀረቤታ ባላቸው ሰዎች በመንግስት ባለስልጣናትና በውጭ ዲፕሎማቶች አማካኝነት ለድርድር ያለንን ፈቃደኝነት ስንጠቁም ቆይተን በሂደትም ምስጢራዊ ውይይት ወደ ማድረግ ተሸጋገርን። ከእነዚህ አካላት ጋር ስናደርግ የነበረው ውይይት ምስጢራዊ መሆኑ ለሁለቱም ወገን አስፈላጊ ነበር። ከመንግስት ጋር የአነጋገርን እንደሆነ ቢታወቅ ለከባድ የስም ማጥፋት ዘመቻ አጋልጦን ቅቡልነታችን ሊሸረሸር ብሎም ንቅናቄው ሊከፋፈል ይችላል። በመንግስት ወገንም ቢሆን አሸባሪ ያለ ከሚፈርጀው ወገን ጋር የተነጋገረ መሆኑ በገሃድ ቢሰማ እንደ ውርደት ይቆጠራል። ይህ ደግሞ አክራሪ የሆኑ አመራሮች ለዘብተኞቹን በክህደት ወንጅሎ ለማግለል ይረዳቸዋል። ከዚህ በመነሳት ቀድመው ያነጋገሩን ለመንግስት ቅርበት ያላቸው ግለሰቦች እንጂ በግልጽ የተወከሉት ባለስልጣናት አልነበሩም። ምክንያቱም የመንግስት ባለስልጣናት ከመጡ ጉዳዩ አድጎ ኦፊሻል በመሆን ውይይት የሚፈልገውን የመንግስት አንጃ ይጎዳል። አልፎም ለቄሮ ትግል ዕውቅና በመሰጠት የተጋድሎ ስሜቱን ከፍ ያደርጋል የሚል ስጋት ነበራቸው። እኔን የሚያገኙኝ ሰዎች የምናናግርህ መንግስትን ወክለን አይደለም የሚል ማስተባበያ ደጋግመው ያቀርቡ ነበር። መጀመሪያ ላይ የመንግስት ሰዎች እንደኛው ሁሉ ለድርድር ፈቃደኛ የሆኑት ለስልት ነበር። በድርድር ስም ቀርበውን በተለያዩ መንገዶች አታለው አቋማችንን በማለዘብ ወደ መንግስት ጎራ የማስኮበለል ተሳፋ ሰንቀዋል። መጀመሪያ ሰው የላኩብኝ አፕሪል 2014 ተቃውሞ ከተቀሰቀሰ ከጥቂት ጊዜ በኋላ ነው። የመጡት ሰዎችም የአዲስ አበባን ማስተር ፕላን በጎነት ለማሳመን ቢሆንም እኔ ግን ለውይይት መምታታቸው በጎ ነገር መሆኑን ገልጾ የማስተር ፕላኑን ጉዳቶች በዝርዝር አስረዳኋቸው። ከረጅም ክርክርና ውይይት በኋላ አንቋን ሊያሳምኑ ለራሳቸውም ጥርጣሬ ውስጥ ገቡ። አልሆን ሲላቸው ወደ ሀበር ቤት እንድገባና ከገዢው ፓርቲ ጋር እየሰራው የማስተር ፕላኑንም ሆነ ሌሎች ችግሮችን ለመፍታት በቀጥታ እንድሳተፍ ሊያሳምኑኝ ሞከሩ። በወቅቱ የመመለስ አቅድ እንደሌለኝ መንግስት የፖለቲካ ማህደሩን ለማስፋትና ወደ ዴሞክራሲ ለመሸጋገር ተጨባጭ እርምጃ መውሰድ ከጀመረ ግን እንድመጣ ነግሬያቸው ተለያየን። ለሁለተኛ ጊዜ የተገናኘነው ዲሴምበር 2015 በግንጂ የተጀመረው ሁለተኛው ዙር አንቀጽ ከተቀሰቀሰ በኋላ በ2006 የፈረንጆች አዲስ ዓመት ገደማ ነበር። ከፍተኛ የፖለቲካ እና የደህንነት አመራሮችን ካካተተው ቡድን ጋር ባደረግነው ውይይት ማስተር ፕላኑ ካልተሰረዘ ቄሮ እስካሁን ከተጠቀመባቸው እርምጃዎች የባሰ ለመውሰድ እንደሚገደድ አስጠነቀቅን። የመንግስት ጥቅስ እየተሟጠጠ መሆኑንና እነሱም ሰልፉን ካላቆምኩ የከፋ ወታደራዊ እርምጃ እንደሚወስዱ በማስፈራራት ሳንግባባ ተለያየን። ወቅቱ ብዙ ሰው የሚገደልበት ቢሆን የመጡትን ሰዎች ያናጋርካቸው ተረጋግቼ ነበር።
ውዝግብና ክርክር አላበዛሁባቸውም። ብዙ ነገሮችን በተለሳለሰ አኳኋን ሳቀርብላቸው ቆይቼ ምሳ ጋብዤ ከተማዋን አሳይቼ እና አጫውቼ ሸኘዋቸው። ይህንን ያደረኩት በመንግስት ላይ ያካሄድኩት ተቃውሞ ለህዝብ ጥቅም እንጂ በግል ቂም ተናስሴ እንዳልሆነ ለማሳየትና እነሱም ሆኖ ሌሎች ባለስልጣናትም እንደ መንግስትም እንደ ግለሰብም በፈለጉኝ ጊዜ አግኝቶ ሊያነጋገሩኝ እንደሚችሉ ለማስታወስ ነበር። በተለይ በሚዲያ ስናገር የንደት ስሜት ስለሚነበብብኝ ግትር አቋም ያለኝ ስለሚመሰላቸው በአካል ሲያነጋገሩኝ አቋሜን በእርጋታና አለዝብ ሳቀርብ ያሰግማቸዋል። ይህ ስልት ከሚመቱት ሰዎች ጋር ጥሩ ግል ግንኙነት መፍጠር ስላስቻለኝ አንዳንዶቹን የስርዓቱ የውስጥ መረጃ ምንጭ ለማድረግ አስችሎኛል። ባለስልጣናቱ ወደ ሀገር ተመልሰው ከሳምንት በኋላ ማስተር ፕላኑን ሊሰረዝ እንደሚችል ፍንጭ ሰጡኝ። ቀጥሎም የኦህዴድ ማዕከላዊ ኮሚቴ ይህንኑ ውሳኔ በግልጽ ለህዝብ አሳወቀ። የኦገስት 6ቱ ሐምሌ 30 ታላቅ ሰልፍና የኢሬቻን እልቂት በተከተለው ተቃውሞ የቄሮ ትንካሪ በግልጽ ስለታየ ከመንግስት ጋር የምናደርገው ውይይትም ከመጀመሪያዎቹ የበለጠ ጣጥር ያለመታ የመደራደር አቅማችን ማደጉን በመረዳት ጥያቄያችንን ከፍ አደረግን። ከ5 ቀኑ የቁጣ ዘመቻ በኋላ ባደረግነው አንድ ውይይት ለመጀመሪያ ጊዜ የስልጣን ጥያቄ አነሳን። ይህን ጥያቄ መጀመሪያ ከአንደበቴ ሲሰሙት እንደ ቀልድ ወሰዱት። ከፈለግን እኔና ባልደረቦቹ ኦሮሚያም ሆነ ፌዴራል መንግስት ውስጥ ስልጣን እንደሚሰጡን ተናገሩ። ከዚያም ኮሰተር በዬ ከነማብራሪያው በመድገም ቀልዴን እንዳልሆነ አሳየዋቸው። የየጠየቅን ያለለው የግል ስልጣን ሳይሆን ህወሓት የፌዴራል ስልጣኑን ለቆ ለኦሮሞ ማስረከብ እንዳለበት በግልጽ ነገርኳቸው። ይህኔ አንድ የህወሓት ሰው ሀገር መምራት ይቅርና ራሳችሁንም ለማስተዳደር ዝግጁ አይደላችሁም በማለት በንቀት ሊያኮስስን ሲሞክር የኦሮሞ ምሁራን ይቅርና የปูሙጋ አህያ ስልጣን ብትይዝ ከናንተ በተሻለ ሀገር መምራት ትችላለች አልኩት። የሰውየው የንቀት ንግግር የፈጠረብኝ ስሜት በመመከት እሱንም መልሼ ለማናደድ የተጠቀምኩት አነጋገር ነበር። ውይይታችን ከወትሮ የጋለ ስሜት የነበረው ስለሆነ ሳንሰማማ ተለያየን። ኮማንድ ፖስት ኦሮሚያን በአስተዳደረበት ወራት ተቃውሞ ስለነበር ኬሮ የተሸነፈ ስለመሰላቸውና አኛን ማነጋገሩ አስፈላጊ ስላልመሰላቸው በዚያው ተፉ። ነገሮች አነሱ እንዳሰቡት ስላልነበሩ ከአስቸኳይ ጊዜ አዋጁ በኋላ ተቃውሞ እየተባባሰ በመምጣቱ ተገናኝተን ብርቱ ክርክር አደረግን። አፋን ኦሮሞን የፌዴራል የሥራ ቋንቋ ለማድረግና የፊንፊኔን ጥያቄ ለመመለስ ቃል ገብተው ለኔ በክልልም ሆነ በፌዴራል ደረጃ ስልጣን ለመስጠት በድጋሚ ሐሳብ አቀረቡ። እንዲያውም ለምን ኦሮሚያን የማስተዳደር ኃላፊነት ተረክበህ አለ የምትለውን ችግር አትፈታም አሉኝ። ዓላማቸው ከኦህዴድ አባዱላ ገመዳ ከፍተኛ የፖለቲካ ብስለት ያለውና ሽግግሩን ለመምራት ከሁሉም የተሻለ ዝግጅት ቢኖረውም በአመራርነት ላይ ለረጅም ጊዜ ስለቆየ እና ለሰፊ ፕሮፓጋንዳ ስለተጋለጠ በህዝቡ ዘንድ እንደ ለውጥ መሪ ቼንጅ ኤጀንት ተቀባይነት ሊያገኝ አይችልም። ወርቅነህ ገበይሁ ሰዎችንና የፖለቲካ ፓርቲዎችን አስተባብሮ ለመምራት የሚያስችል ሰብዕና እንዲሁም ረዘም ያለ የአመራር ልምድ ስላለው ሽግግሩን መምራት ያስችለዋል። ነገር ግን አሱም ነባር አመራር ስለሆነ እንደ አዲስ አመራር ህዝቡ እንዲቀበለውም ማድረግ ይከብደናል። አብይ አህመድ የአሁኑ ጠቅላይ ሚኒስትር ከዚህ በፊት ብዙም የማይታወቅና አዲስ ፊት መሆኑ የለውጥ መሪ አድርጎ ማቅረቡ ህዝቡን ለመሳብ ይጠቅማል። በዕድሜ ከሌሎቹ ወጣት መሆኑ በቄሮዎች ዘንድ ተቀባይነት እንዲኖረው ያደርጋል። ነገር ግን በቅርብ ብቅ ያለ ስለሆነ ችሎታው ባህሪው እንደ አመለካከቱ አይታወቅም። ችሎታውና አመለካከቱ በተጨባጭ ሥራ ላልተፈተነ ሰው ውብሰቡን የፖለቲካ ሽግግር ኃላፊነት መስጠት ከፍተኛ አደጋ ሪስክ ሊኖረው ይችላል። ለማ መገርሳ አመራርነት ውስጥ በመቆየት ጥሩ ልምድ አካብቷል። ትዕግስትና ብስለትም እንዲሁ ታድሏል። በንግግሩና ተክለ ሰብዕናው የሀገር መሪነት ግርማ ሞገስ ይታይበታል። ወደ ፕሬዝዳንትነት የመጣው በቅርቡ ስለሆነ በፕሮፓጋንዳ አልተጠቃም። ወደ ስልጣን ከመጣ በኋላም ለከው ትግል አለኝተነቱን በግልጽ በማሳየቱ በህዝቡ ዘንድ ተቀባይነት እንዲያገኝ አስችሎታል። የፖለቲካ አቋሙ ለዘብተኛ ሞዴሬት ስለሆነ ሌሎች ብሔሮችን ለመሳብ ይረዳል። ድክመቶቹ የማደራጀት ችሎታ እና በቁርጠኝነት መወሰን አለመቻል ናቸው። ሆኖም እነዚህን ክፍተቶች መዝጋት በሚችሉ ሰዎች በመከበብ ሽግግሩን እንዲያሳካ ማድረግ ይቻላል።
ስለዚህ ለማ የሽግግር ጊዜ ጠቅላይ ሚኒስትር ቢሆን ይሻላል የሚል ነበር። ግምገማችንንም ከሀገር ቤት ለመጣው ሰው ስነግረው እናንተ ያላችሁት እውነት ቢሆን እንኳን ለማ የፓርላማ አባል ስላልሆነ እኛ ብናቸውም ጠቅላይ ሚኒስትር ማድረግ አይችልም አለኝ። ይህ ችግር ሊሆን እንደማይችል አስረዳሁት። ደብረ ጽዮን የትግራይ ክልል ምክር ቤት አባል ሳይሆን ምክትል ፕሬዝዳንት ሆኖ ከተሾመ በኋላ የፕሬዝዳንትነቱን ስልጣን እንደተረከበ ሁሉ እኛም ለማን ለጊዜው ምክትል ጠቅላይ ሚኒስትር አድርገን ሾመን። ከፈለግን ሙሉ ጠቅላይ ሚኒስትር ለማድረግ የማሟያ ምርጫ በአጭር ጊዜ ውስጥ ማካሄድ እንችላለን። ወይም የሽግግር አመራር ለ2 ዓመት ብቻ ስለሆነ በምክትል ጠቅላይ ሚኒስትር ደረጃ ቢመራም ችግር የለውም። ዋናው ነገር እናንተ ተጋቡ እንጂ ለማን ይቅርና ማንኛውም እናንተ ተስማማችሁበትን እጩ ጠቅላይ ሚኒስትር ከማድረግ ያስቆማችሁ አይኖርም አልኩት። ለማደፋፈር አስቤ ንግግሬ ባይዋጥለትም ሐሳቤን ግን በግልጽ አልተቃወምም። በለማ ጉዳይ መከራከሩን አቆሞ አብይ አህመድ ጥሩ ምርጫ ሊሆን እንደሚችል ሊያሳምኘኝ ሞከረ። ይህ ሰው ለውጥ የሚፈልግ ጎበዝ ወጣት መሆኑን የጀርባ ታሪኩ ከሰራዊት እና ከስለላ ዘርፍ ስለሆነ የህወሓትን ሴራ ለመበጣጠስ እሱ እንደሚሻል ነገረን። በተጨማሪም ከልጅነቱ ጀምሮ እንደሚያውቀውና በችሎታው ላይ እምነት እንዳለው አከለበት። በበኩሌ እስከዛ ጊዜ ድረስ ስለ አብይ አህመድ ያለኝ መረጃ ውንስ ስለነበር የሰውየውን ምስክርነት መቀበልም አለመቀበልም አልተቻለኝም። ነገር ግን ውስጥ በስሎ በሆነ ሀገር ውስጥ ከዚህ ቀደም በፖለቲካ አመራር ልምድ የሌለውን ሰው መሾም ትልቅ አደጋ ሊኖረው በማለት ጠርጣሬን ደግሜ ለማስረዳት ሞከርኩ። በመጨረሻም ሀገር ቤት ሲመለስ ከእኔ የሰማውን ሐሳብ ለአመራሮች አቅርቦ መልሳቸውን እንደሚነግረኝ ቃል ገብቶ እስከዚያው አብይ ወደ አሜሪካ ሲመጣ ተነጋገሩና ለራስህ መገምገም ትችልሃ ብሎኝ የወቅቱን ውይይታችንን ቋጨን። ከሳምንታት በኋላ አብይ አህመድ ወደ አሜሪካ ሲመጣ በአካል ባንገናኝም ለ2 ሳምንታት በተደጋጋሚ ተደዋውለን በብዙ ጉዳዮች ላይ ተወያየን። የፖለቲካ አመለካከቱን ለመረዳት ተለያዩ አጀንዳዎችን እያነሳው አወራሁት። ስለ ቀጣዩ ጠቅላይ ሚኒስትር ጉዳይ ሳነሳለት እርሱ መሆን እንዳለበት ያለ ምንም ጥርጥር ነገረኝ። በኢትዮጵያ የፖለቲካ ባህል ውስጥ አንድ ሰው የስልጣን ፍላጎቱን እንደዚህ በግልጽ መናገር ስለሌለ አስገረመኝ። ግልጽነቱን ወደድኩት። ነገር ግን የፖለቲካ አመራር መታቱ ከእንዲህ አይነቱ ከፍተኛ የስልጣን ምኞት አምቢሽን ጋር ተደምሮ ምን ሊያመጣ ይችላል ብዬ ማሰብ ጀመርኩ። ወደ ዴሞክራሲ የሚደረግን ሽግግር ለማሳካት የአመራር ሚና ትልቅ ድርሻ ስለሆነ ለረጅም ጊዜ በጉዳይ ላይ ሳነብ እና ካስተማሩኝ ፕሮፌሰሮች ጋር ደጋግሜ ሰወያይበት ነበር። ለሽግግር ጊዜ የሚሆን መሪ ሊያሟላባቸው ከሚገባቸው መስፈርቶች ውስጥ በዴሞክራሲያዊ ስርዓት አስፈላጊነት ወጥ አቋም መኖር፣ በቡድን የመስራት ፍላጎት እና ችሎታ፣ ብዝሃነትን የማስተናገድ ፍላጎት፣ ልምድና ሀገራዊ ምልከታ የመሳሰሉ ይገኙዋል። ከአብይ ጋር ባደረኩ ከለማ መገርሳም ሆነ ከአብይ አህመድ ጋር የግል ጓደኝነቱም ሆነ ጹብ አልነበረኝም። የእኔ ትችትና አስተያየት ከሱ ጋር ተነጋግሬ እንዲሁም ከሌሎች ምንጮች በአሰባሰብኩት መረጃ ላይ በመመርኮዝ ባደረኩት ግምገማ ላይ የተመሰረተ ነበር። አሜሪካ መጥቶ ከተመለሰ በኋላም ጥርጣሬን ያባባሱ 2 ነገሮችን ፈጸመ። አንደኛው አብይ አህመድ አሜሪካ በመጣ ጊዜ ራሱን ጨምሮ አባዱላ እና ሌሎች ባለስልጣናት ከበቀለ ገርባ ጋር ለተከሰሱ የፖለቲካ እስረኞች የመከላከያ ምስክር ሆነው ፍርድ ቤት እንደሚቀርቡ ቃል ገብቶልን ነበር። ይህንኑ ለማቀላጠፍ የእስረኞቹ ጠበቃ ከነበረው አብዱል ጀባር ሁሴን ጋር አገናኝቼ አውርተው ተጋቡ። የቀጠሮው ቀን ሲደርስ ግን ቀሩ። ሌላኛው ደግሞ የካቲት 3009 ዓመት ሁለተኛው ኮማንድ ፖስት ሲታወጅ አብዛኛው የኦህዴድ የፓርላማ አባላት በድፍረት የተቃውሞ ድምፅ ሲሰጡ አብይ አህመድ በምክር ቤቱ ስብሰባ ላይ ሳይገኝ ቀረ። ድምፅ ከመሰጠት የቀረበት ምክንያት ህወሓትን በማስቆጣት ጠቅላይ ሚኒስትር የመሆን ዕድሉን እንዳያጣ በማሰብ ገባኝ። ያሳዘነኝ ለራሱ ብቻ በመቅረት አልተወሰነም። እሱና ከእሱ ጋር የነበሩ ሰዎች የፓርላማ አባላቱ አዋጁን እንዲደግፉ ለማሰመን መሞከራቸው ነው። ይህ ድርጊት ምናልባት ጠቅላይ ሚኒስትር ሲሆንም ልክ እንደ በፊቱ በኮማንድ ፖስት ሀገር ለማስተዳደር አስቦ ይሆናል ብዬ አሰብኩ።
ገና በማለዳው በአስቸኳይ ጊዜ አዋጅ ማስተዳደር የመረጠ መሪ አዲስ አምባገነን የመሆን ፍላጎት እንዳለው ጠዋሚ ስለሆነ የአብይ አህመድ አመራር ላይ ቀድሞ ያለኝ ጥርጣሬ እንዲጠናከር አደረገ። በአጠቃላይ የአብይ አህመድን መሾም የተቃወምኩት ሽግግሩም ለመምራት የሚመች ልምድና ባህሪ የለውም ብዬ ስለደመደምኩ፣ የ50 ዓመታት የኦሮሞ ሕዝብ መስዋዕትነትና ኢትዮጵያን ወደ ዴሞክራሲ ለማሻገር የተገኘው ዕድል ይባክናል ብዬ ስለሰጋሁ ነበር። ለእርሱ እንደነገርኩት ሐሳቤ ለማንና ገዱን ሽግግሩን እንዲመሩ በመሾም አብይ አህመድና የተቀሩት ወጣቶች ለእነርሱ አጋር ሆነው ከሽግግሩ ማግስት በሚደረግ ምርጫ ወደፊት ቢመጡ ይሻላል የሚል ነው። ሆኖም አብዛኛው ሕዝብ የእኔን አቋም ስላልደገፈ የአብይ አህመድ ወደ ስልጣን መምጣት የፓርቲው ፍላጎት ብቻ ሳይሆን የሕዝቡም እንደሆነ ተረዳሁ። ሕዝቡ ብቻም ሳይሆን ዛሬ ጠቅላይ ሚኒስትር አብይን አንተ ነህ ያመጣሁብን እያሉ የሚረግሙኝ በአገር ውስጥ እና በውጭ የነበሩ የተቃዋሚ ፓርቲ መሪዎችም ተቃውሞዬን እንዳቆም ግፊት አድርገውብኛል። በመጨረሻም ፈጣሪ የእኔን ስጋት ስህተት አድርጎ የእናንተን ተስፋ እውነት ያድርገው ብዬ ፌስቡክ ላይ ለጥፌ ተቃውሞዬን ገታው። በአንድ በኩል የአብይ አካሄድ ገና ከጠዋቱ የነበረኝን ስጋት እውን እያደረገ ሲሄድ፣ በሌላ በኩል ደግሞ በተቃውሞ መቀጠል ከሕዝቡ እያጋጨኝ ስለሆነ ከዚህ በላይ በፖለቲካው መቀጠል ለኔም ሆነ ለትግሉ ጉዳት እንጂ ጥቅም እንደሌለው በመገመት ከቀጥታ የፖለቲካ ተሳትፎ ራሴን ማግለል ደመደምኩ። 32ኛ ዓመት ልደቴን ያከበርኩ ዕለት ይህንኑ በፌስቡክ ለጥፍኩ። ድሮንም ቢሆን ትግሉን ከአጠናትኩኝ በኋላ በፖለቲካው የመቀጠል ሳይሆን ወደ ትምህርት የመመለስ ዓላማ ነበረኝ። ነገር ግን ከፖለቲካ እንደምገለል ሳሳውቅ የመንግስት ሰዎችን ጨምሮ ተለያዩ የማህበረሰብ ክፍሎች የኔ በተሳትፎ መቀጠል ለሽግግሩ መቀጠል አስፈላጊ መሆኑን በመግለጽ ውሳኔን እንድቀይር ተመሰኑኝ። በተለይ በወቅቱ ለውጡ የመቀልበስ ካውንተር ሬቮሉሽን አደጋ ሊያጋጥመው ስጋታቸውን በመግለጽ እንደ ማስረጃም በዛ ሰሞን በግብፅ ጦሩ ያደረገውን መፈንቅለ መንግስት እንዲሁም እኔው ራሴ ስለ ለውጥ ቅልበሳ የጻፍኩትን 34 በመጥቀስ ተሳትፎዬን እንድቀጥል ወተተውኝ። እኔም ተስማማሁ። ኢህአዴግ ከ17 ቀናት ስብሰባ በኋላ አብይ አህመድን ሊቀመንበር አድርጎ ሾመ። ቀጥሎም ጠቅላይ ሚኒስትር አድርገው ሰየመውት። እኔም ወንድሜ እንኳን ደስ አለህ፣ ሀገርን ወደ ዴሞክራሲ የሚያሻግር ሰው ያድርገህ በማለት መረኩት። እሱም በጽሑፍ መልእክት አመስግኖኝ ያልፎ አልፋል፣ ከዚህ በኋላ የትግሉን ዓላማዎች ከግብ ለማድረስ በጋራ እንሰራለን አለኝ። ጠቅላይ ሚኒስትር አብይ አህመድ ስልጣን ይዞ ከሁለት ወራት በኋላ ሰኔ 6 ቀን 2000 ዓመተ ምህረት ለውጡን የሚደግፍ ሰልፍ መስቀል አደባባይ ተጠራ። በሰልፉም ላይ ቦምብ ተወረወረ። መጀመሪያ ላይ ቦምቡን የወረወረው ለውጡን ለመቀልበስ ያሰበ የህወሓት አንጃ ይሆናል የሚል ጥርጣሬ ነበረኝ። ቦምቡ ተወረሮ በጥቂት ደቂቃዎች ውስጥ ግን አንድ ቄሮ ቦምቡን የወረወረው ሰው አጠገቡ ቆሞ እንደነበርና አፋን ኦሮሞ የሚናገር በፌስቡክ ተቆመኝ። ይህ መረጃ ለፕሮፌሰር ሕዝቅኤል ገቢሳ ነግሬው ከተወያየን በኋላ እኛ መጀመሪያ እንደጠረጠርነው አብይም ቦምቡን የወረወረው ህወሓት መስሎት በስህተት እርምጃ እንዳይወስድ መረጃው እንዲደርሰው ተስማማን። በዚሁ መሰረት በወቅቱ አጠገቡ ለነበረ ሰው ደውዬ መረጃውን ሰጥቼው በአስቸኳይ ለጠቅላይ ሚኒስትር አብይ እንዲደርሰው ነገርኩት። አብይ ግን ወደ ሀገር ቤት ለመመለስ እንደወሰንኩ ባልደረቦቹ ሙሐመድ አብዶሽ እና ኤልያስ ኢብሳ ኦኤምኤንን በፊንፊኔ ለማቋቋም ቀደም ብሎ ወደ ሀገር ቤት በመሄድ በጥቂት ሳምንታት ውስጥ ፈቃድ አውጥተው ሰራተኞች ቀጥረው እና ስቱዲዮ ገንብተው ስርጭት አስተጀመሩ። ወደ ሀገር ቤት የምገባበት ቀን ኦገስት 3 ቀን 2018 ሐምሌ 29 2000 ዓመት አም እንዲሆን ወሰነው አሳወቁም። ዋዶቼ የሆኑት ተመስገን በሪሶ እና ሚሊዮን ቤላማም ከአሜሪካ ሄደው እነ ሙሐመድ አብዶሽን ተከላከሏቸው። ከሀገር ቤትም ሰው በመቸርመር የአቀባበል ኮሚቴ አቋቁመው ሁኔታዎችን ወደ ማመቻቸት ገቡ። ከሚኒሶታ ሰነሳ ሽማግሌዎች ወደ ኦኤምኤን ቢሮ መጥተው በእንባ ታጅበው መራኩኝ። እነዚያ ሽማግሌዎች አንድ አባት የምቆጥራቸውና አሜሪካ ከሄድኩ ጀምሮ ሲያበረታቱኝ የነበሩ አንጋፋ ታጋዮች ሲሆኑ በቄሮ ትግል ስኬት ደስተኛ ቢሆኑም ትቼያቸው በመሄደድን አዘኑ። እኔም አንጀቴ ተላወሰ። በሚኒሶታ ኤርፖርት አርፋሴንና ልጄ ኦሮሞን በእንባ ተሰናብቼ ጉዞዬን ጀመርኩ።
በማግስቱ ዋሽንግተን ዲሲ አድረን ፕሮፌሰር ሕዝቅኤል ገቢሳን ጨምሮ ከ50 ሰዎች ጋር በኢትዮጵያ አየር መንገድ ወደ ፊንፊኔ ነከናን። ፊንፊኔ ስንደርስ የሃይማኖት አባቶችና የሀገር ሽማግሌዎች እናቴን አጅበው ቦሌ ኤርፖርት መጥተው ተቀበሉኝ። በወቅቱ የገቢዎች ሚኒስትር የነበሩት ወይሮ አዳነች አቤቤ፣ የፌዴራል ፖሊስ ኮሚሽነር ዘይኑ ጀማል እና ሌሎች ባለስልጣናት አቀባበሉ ላይ ነበሩ። ከአውሮፕላን ማረፊያ ወደ ኢሊሊ ሆቴል ስንሄድ የመንገዱ ዳርና ዳር የትግል አርማ አንገበው በተሰለፉ በሺህ የሚቆጠሩ ቄሮች ተሞልቷል። ፊታቸው ላይ ያለውን ደስታ ስመለከት ከአጠገባቸው የተሰዉትን ወጣቶች አስታውሼ ውስጤ ተረበሸ። ኢሊሊ ሆቴል ትንሽ አረፍ ካልን በኋላ ወደ ሚሊኒየም አዳራሽ ሄደን እዚያ ስንደርስ አዳራሹን ሞልቶ ሲጠብቀን ከነበረው ሕዝብ በተጨማሪ ለማ መገርሳ፣ አዳነች አቤቤ፣ ታከለ ኡማ፣ ጠይባ ሐሰን እና ሌሎችም የመንግስት ባለስልጣናት ነበሩ። አባገዳዎችና የሃይማኖት አባቶችም ተገኝተዋል። እናቴ እና የጠቅላይ ሚኒስትር አብይ አህመድ አባትም አዚያው ነበሩ። ለማ መገርሳ ባደረገው የእንኳን ደህና መጣህ ንግግር ውስጥ ለመጣው ለውጥ የቄሮን ትግል በማመስገን የእኔን ድርሻ ወደሰ። ሕዝቡም በከፍተኛ ስሜት ተቀበለው። ቀጥሎ እኔ እንድናገር ተጋበዝኩ። ላለፉት 4 ዓመታት ከኦህዴድ ሰዎች እና ከቄሮዎች ጋር ስሰራ በቆየም በአካል መካከላቸው ስገኝ የመጀመሪያ ነበር። ንግግሬ ያተኮረው የኦሮሞ ብሔርተኝነት ታሪክ ከተቃውሞ ፖለቲካ ሬዚስተንስ ፖለቲክስ ወደ አስተዳደር ፖለቲካ ገቨርነንስ ፖለቲክስ መሸጋገር አለበት በሚለው ሐሳብ ላይ ነበር። ይህ የታሪክ ሽግግር ለረጅም ጊዜ ሲያሳስበኝ የቆየ ጉዳይ ነው። የብሔር ትግል የፖለቲካ ስልጣን ሲቆናጠጥ ተርኪት መቀየር ግድ ይላል። ትግል በሚካሄድበት ወቅት በምን ታገልለት ሕዝብና በሀገረ መንግስቱ መካከል ያለው ግንኙነት የጠላትነት ስለሚሆን ትግሉ አገዛዙን ቀይሮ መንግስታዊ ስልጣን ሲይዝ ግን ግንኙነቱን የተጎዳውን በመካስ የትመከህየዎችን ትርኪት በመናድ ከጠላትነት ወደ ወዳጅነት መቀየር ያስፈልጋል። ስልጣን ከያዙ በኋላ በተቃውሞ ትርኪት መቀጠል ውስጣዊ ተቃርኖን በመፍጠር በመስዋዕትነት የመጣውን ለውጥ ለአደጋ ያጋልጣል። ስለዚህ በአንድነትና በስልት አምባገነኑን ስርዓት ያዳከመውን የኦሮሞ ወጣት በገዢነት ወደ ዴሞክራሲ እና የልማት ኃይል ለማሸጋገር አመለካከቱ ከተቃውሞ ፖለቲክ ወደ አስተዳደር ፖለቲካ መቀየር አለበት። ይህን ጉዳይ የሚያብራራ ሰፊ ንግግር አደረግኩ። የኦሮሞ ወጣት ሰከም ብሎ ስልጣኑን እንዲያስጠብቅ ለለውጡ አመራር ጊዜ እንዲሰጥ ተማጸንኩ። በአማርኛ ባደረኩት ንግግር ደግሞ የኢትዮጵያ ሕዝቦች አሁን የተገኘውን ዕድል በብልሃት በመጠቀም ሀገራቸውን ወደ ዴሞክራሲ እንዲያሸግሩ ጥሪ አቀረብኩ። ንግግሬን እንደጨረስኩ የቄሮ እንቅስቃሴ ከተጀመረበት ጊዜ አንስቶ ስተከመት በነበረውን ኮምፒውተር አባገዳ በየነ ሰንበቶ ለለማ መገርሳ እንዲያበረክቱልኝ ጠየኳቸው። በቄሮ ትግል ውስጥ ማህበራዊ ሚዲያ ከፍተኛ ሚና ስለነበረው የዚህ ትግል መሳል ያመለክት የነበረውን ኮምፒውተር ለመንግስት መስጠት ከእሁም በኋላ በወጣቱ እና በመንግስት መካከል መተባበርና ማገዝ እንዳለበት አሳሰብኩ። እንደ ግለሰቡም ወደ ሀገር የገባሁበት ዓላማ መንግስትን ለመተባበር እንጂ ለመታገል አለመሆኑን በመጠቆም እና አብይ ያላቸውን ትርታሪ ለማቃለድ በማሰብ ነበር። ለማ መገርሳ መንግስትን ወክሎ ኮምፒውተሩን እንዲቀበል የመረጥኩት የኦህዴድን ድርጅትና ቄሮን በማቅራረብ ረገድ ለተጫወተው ሚና ለማመስገንና እውቅና ለመስጠት ስለፈለኩኝ ነው። ኮምፒውተሩን ከኔ ተቀብሎ ለለማ እንዲሰጡ አባገዳ በየነ ሰንበቶን በሁለት ምክንያቶች ነበር የመረጥኩት። የመጀመሪያው ገዳ እንደ ተቃውም ትልቅ ክብር ስለሚገባው ሲሆን፣ ሁለተኛው አባገዳ በየነ ሰንበቶ ለቄሮ ትግል ስኬት በግላቸው ላበረከቱት አስተዋጽኦ የሚገባቸውን እውቅና ለመስጠት ነው። አባገዳ በየነ ኮምፒውተሩን ከኔ ተቀብሎ ለለማ ሲሰጡት አዳራሹ በተዕላቅ ስሜት በጭብጨባና በፉጨት ማጀቡ ቄሮና ህዝቡ የመሪዎቹን አንድነት ለማየት ምን ያህል ጉጉት እንደነበራቸው ያመለከተ ነው። በማግስቱ ወደ አምቦ አምራን። በትግሉ ወቅት የአምቦ ቄሮ የማህበረሰብ ማንኛውንም ዘመቻ ስናውጅ በቀዳሚነት ወደ ተግባር በመመለስ ለሌላው አካባቢ ሞራል የሆኑ ስለነበር አንድ ቀን በዚሁ በጣም ተደስቼ ድል የተጎናጸፍን ዕለት አምቦ ውስጥ በባዶ እግሬ በመጓዝ አንድ ማመስገናቸው ቃል ገባሁ። ወደ ሀገር ቤት እንደምገባ ሳውቅ የአምቦ ቄሮች በአበዱ እግር ጎዳናቸው ላይ ለመራመድ የገባውን ቃል አስታወሱን። ስለዚህ ወደ ሀገር በገባሁ ማግስት አምቦ መሄድ ግዴታ ሆነ። ጎዳር 2 ቀን 2008 ዓመት ሁለተኛው ዙር ዓመት ወደ ተቀሰቀሰባት ግንጪ ጎራ ብለን በዚሁ ምክንያት ወደ ተለያዩ ከተሞች በመጓዝ ህዝቡን ማነጋገሩን ተቼ ከመንግስት ባለስልጣናት ጋር በመነጋገር ፍርሃታቸውን በማርገብ በተቻለ መጠን በሀገር ማረጋጋት እገዛ ላይ ለማተኮር ወሰንኩ። በዚህም መሰረት በወቅቱ የሀገሪቱ ፕሬዝዳንት በነበሩት ዶክተር ሙላቱ ተሾመ ተጋብዘን ቤተ መንግስት ሄደን ከፕሬዝዳንት ሙላቱ ጋር ባደረግነው ውይይት ትልቅ ዕውቀት እና ልምድ ያላቸው ሰው መሆናቸውን ተረዳሁ። ሀገሪቱን በማረጋጋት ወደ ዲሞክራሲ ማሸጋገር ያለውን ጠቀሜታ አበክረው ተናገሩ።
ከንግግራቸው መሃል የማረሳው ከዚህ በፊት እዚያ ሀገር ያለው ችግር ሕግ ሲረቀቅም ሆነ አንድ ፖሊሲ ሲወጣ ስልጣን ላይ ያለውን ሰው ፍላጎት እና አመለካከት ብቻ ያማከለ ነው። ያ ሰው ሁሉንም አዋቂ፣ መቼም ከስልጣን የማይወርድና ለዘላለም የሚኖር ተደርጎ ይታሰባል። ነገር ግን ሰውየው ድንገት ከስልጣን ሲወርድ ወይም ሲሞት የወጡ ሕጎችና ፖሊሲዎች ዋጋ ያጣሉ። ስለዚህ እናንተ ያህንን ለውጥ የመምራት ግዴታ ያለባችሁ ሰዎች በግለሰቦች ፍላጎትና ምኞት ላይ ከተመሰረተ ፖሊሲ እና ስትራቴጂ ይልቅ ሀገርን ያማከለ እና ከዘመን ዘመን የሚሻገር ተቋም መገንባት ላይ ያተኮሩ አሉን። በዚህ ንግግራቸው መለስ ዜናዊ ትዝ አለኝ። በቀጣይ የወቅቱ የተወካዮች ምክር ቤት አፈ ጉባኤ ከነበረችው ወይዘሮ ሙፈሪያት ካሚል ጋር ተገናኝተን በደቡብ ክልል ብሔሮች የራሳቸውን ክልል ለመመስረት ያካሄዱ ባለቱ ትግልና በአስከተለው ውጥረት ላይ ተወያየን። የብሔሮቹን ራስን የማስተዳደር መብት እንደምደግፍና በተለይ ለሲዳማ ታጋዮች ቀረቤታ ስላለኝ እንዳግዝ ጠየቅኳት። ሕዝቡ ያነሳቸው ጥያቄዎች በሕገ መንግሥቱ የተረጋገጡ ስለሆኑ ለማፈን ከመሞከር በሕጋዊ እና በሰላማዊ መንገድ መፍታት የተሻለ እንደሆነ ነገርኳት። በእኔ በኩል ኢጄቶ የሲዳማ ወጣቶች ንቅናቄ ትግላቸውን በትዕግሥትና በሰላማዊ መንገድ ብቻ እንዲያደርጉ ለመምከር ቃል ገባሁላት። በቀጣይ ወደ ጠቅላይ ሚኒስትሩ ቤተ መንግሥት ጠርቼ ከጠቅላይ ሚኒስትር አብይ አህመድ፣ ላማ መገርሳና ዶክተር ወርቅነህ ጋር ተገናኝተን ምሳ በላን። እዚያም በሚኒሶታ የተነጋገርናቸውን ጉዳዮች ደግሜ ያነሳሁላቸው። በተለይ ከኦነግ ጋር ተነጋግሮ ወደ ሀገር ስለመመለስ አበክሬ ተናገርኩ። ጠቅላይ ሚኒስትር አብይ ከዚያ ቀደም ወደ አሰመራ ሲሄድ ከኦነግ አመራር ጋር ተገናኝቶ እንዳወራና በወቅቱ ዶክተር ወርቅነህና ላማ ሄደው ጉዳዩን እንደሚጨርሱ ነገሩኝ። ወደ ትግራይ የመሄድ ዕቅድ እንዳለኝና ከዶክተር ደብረጽዮን ጋር መነጋገሬንም አሳወቅኳቸው። ወደ መቀሌ መሄድ አማራን ሊያስከፋ ስለሚችል መጀመሪያ ወደ ባህር ዳር ቢሄድ የተሻለ እንደሆነ ተወያይተን እኔም ተሰማመች ወደዚያው አመራሁ። በወቅቱ የአማራ ክልል ፕሬዝዳንት ገዱ አንዳርጋቸው ባደረጉልን ግብዣ ወደ ባህር ዳር አቀናን። ስለ አቶ ገዱ ረዘም ላለ ጊዜ መረጃ ሳሰባሰብ ስለቆየሁ በግል ያውቀው ያህል ይሰማኝ ነበር። አንድኔ ሐሳብ ቢሆንማ ሀገሪቱን ከላማ ጋር ለማሻገር ምክትል ጠቅላይ ሚኒስትር ሆኖ ይመረጥ ነበር። ያን ሰው በአካል አግኝቼ ስለ ሽግግሩ ስኬት ለማወያየት ትልቅ ምኞት ነበረኝ። ባህር ዳር ስንደርስ በወቅቱ የክልሉ የኮሚኒኬሽን ጉዳዮች ኃላፊ የነበሩት አቶ ንጉሱ ጥላሁን አቀባበል አደረጉልን። ንጉሱ በኦሮሚያ ክልል አርሲ የተወለደና አፋን ኦሮሞም የሚናገር ስለሆነ በኦሮሞ እና በአማራ ብሔሮች መካከል ያለውን ግንኙነት ለማሻሻል በቆራረጥነት ሲሰራ ቆይቷል። በኬሮ ትግል ወቅት ሁለቱን ብሔሮች በማጋጨት ትግሉን ለማዳከም የሚደረገውን ጥረት በማክሸፍ ትልቅ ሚና ተጫውቷል። አውሮፕላን ማረፊያ ስንደርስ አቀባበል አድርገውልን ጃኖ አለበሱን። ጃኖ የኛ ነው ወይስ የናንተ ነው ብለን በቀልድ ተከራክረን የጋራ ነው በሚለው ተሰማምተን ወደ ተያዘልን ሆቴል አመራን። ምሽት በእራት ግብዣ ላይ ከገዱ ጋር ረጅም ጊዜ ወስደን ተወያየን። ሽግግሩን ያጋጠሙ ተግዳሮቶች እና መውጣት የሚቻልበትን ሁኔታ፣ በትግሉ ወቅት ተመሰረቱ የነበረው የኦሮሞ እና የአማራ ኦሮማራ ስልጣዊ ትብብር ታክቲካል አላራንስ ወደ ዘላቂ አጋርነት በማሳደግ ሽግግሩን ስኬታማ ማድረግ እንደሚያስፈልግ ተሰማማን። በአማራ ክልል ስር የሚተዳደሩት የወሎ ኦሮሞዎቹን እንዲሁም በኦሮሚያ የሚኖሩ የአማራ ብሔር ተወላጆች ደህንነትና መብት ማረጋገጥ በሚቻልበት ሁኔታ ላይ መከርን። በወቅቱ የሻከረ የመጣውን የትግራይና የአማራ ክልል ግንኙነት እንዴት ማሻሻል እንደሚቻል ስንወያይ የኔ ሐሳብ ህወሓት በቅርቡ ከስልጣን በመገፋቱ የድንጋጤና የፍርሃት ስሜት ውስጥ ስለነበረ በዚህ ጊዜ አወዛጋቢ ጉዳዮችን በማንሳት የባሰ ከማስበርከት ይልቅ አቋምን አለዝቦ ማረጋጋት ያስፈልጋል የሚል ነው። በሁለቱ ክልሎች መካከል ያሉ አጨቃጫቂ የድንበርና የማንነት ጉዳዮችን በችኮላ ለመፍታት ከመሞከር ይልቅ ቀስ በቀስ በምክክር መቅረፍ የተሻለ እንደሆነ አጥብቄ ተናገርኩ። ከነበረን ውይይትና ከሩቅ ባሰባሰብኩት መረጃ እንደተረዳሁት ገዱ ተራማጅ፣ ፕሮግሬሲቭ፣ የአማራ ብሔርተኛና በፌዴራሊዝም ስርዓት ላይ ጥሩ አቋም ያለውን ማረጋገጥ ቻልኩ። በማግስቱ ንጉሱ ጥላሁን የአማራ ወጣቶችን ሰብስቦ ጋብዞኝ ሰፊ ውይይት አደረግን። ወጣቶቹ በአማራና በኦሮሞ የፖለቲካ ኃይሎች መካከል አወዛጋቢ የሆኑ ጉዳዮችን አንስተው ጠየቁኝ። ከእነዚህም አንዱ የአኖሌ ታሪክ ጉዳይ ይገኝበታል። አኖሌ ጭፍጨፋ በእውነት የተከሰተ ሳይሆን የአማራን ስም ለማጥፋት የተፈበረከ የሐሰት ታሪክ ነው የሚል መከራከሪያ አቀረቡ። እኔም ስለ አኖሌ በተጻፉ ጉዳዮች ላይ ከመጨጫከት ይልቅ እውነቱን ማወቅ ከፈለጉ አርሲ ሄደው በቦታው ያለውን ሕዝብ መጠየቅ እንደሚሻል መከርኳቸው። በኦሮሚያ ስለሚኖሩ የአማራ ተወላጆች መብትና ደህንነት ጉዳይ አንስተው ሲጠይቁኝ በኦሮሚያ የሚኖር አማራ እንደማንም የኦሮሞ ተወላጅ ሙሉ የዜግነት መብት እንዳለው በማረጋገጥ በሕግ የተቀመጠው መብት እንዲከበር ሁሉም መታገል እንዳለበት ገለጽኩ። በኦሮሚያ ያሉ ልዩ ስለዚህ
ያንን ጥርጣሬ ለማቅለል መሞከር ነበረብኝ። ከሁለቱም ወገን አመራሮች ጋር ያደረግነውን ዝግ ውይይት ተከትሎ በክልሉ ምክር ቤት አዳራሽ በሁለቱም በኩል ካሉ ማህበረሰቦች ጋር ግልጽ ውይይት አደረግን። በውይይቱ ወቅት ወጣቶች አወዛጋቢ ጉዳዮችን በከረረ መልኩ በመንሳት አንዱ ሌላኛው ላይ ጣቱን ይቀስራል። የሀገር ሽማግሌዎች ግን የሁለቱን ማህበረሰቦች ታሪክ በማውሳት የእርቅ ሐሳብ ሲያቀርቡ ነበር። ከኦሮሞ ወገን ሲነሱ የነበሩ ጥያቄዎች በቁጥር እኛ በልጠን ሳለ ለምን በኢኮኖሚ እና በፖለቲካ አድሎ ይደረግብናል የሚሉ እና ሌሎችም ናቸው። እንደ አንድ ተጽዕኖ ፈጣሪ ኦሮሞዎችን መገሰጽ እና ሐረሪዎችን ደግሞ ማበርታት ሰላም ለማምጣት አስፈላጊ ነበር። ከዚህ በመነሳት ለተነሱ ጥያቄዎች መልስ ስሰጥ 3 ነጥቦችን አጽንዖት ሰጥቼ ተናገርኩ። የመጀመሪያው ነጥብ አንድ ተሳታፊ እንደተናገረው የሐረሪ እና የኦሮሞ ሕዝቦች ሁለት የተለያዩ ዘሮች አለመሆናቸውን ነው። ዘር ይቅርና ሁለት የተለያዩ ብሔሮች ለመሆን እንኳን መስፈርት አያሟሉም። የሐረሪ ሕዝብ እና በአካባቢው የሚኖሩ የኦሮሞ ጎሳዎች ለምዕተ ዓመታት በተደባለቀ ማህበራዊ እና ኢኮኖሚያዊ ግንኙነት አብሮ በመኖራቸው ለብዙ ትውልዶች ተጋፍተው ተቀላቅለዋል። ሐረሪ ሆኖ የኦሮሞ አጎት አክሰት ወይም አያት የሌለው የለም። ስለዚህ አሁን ላይ በከተማዋ የሚኖረው ሁለት የተለያየ ዘር ሳይሆን ድብልቅ ዘር ነው። የሐረሪ ሕዝብ በጋብቻ የመዋሃድ ጠንካራ ባህል ያለው ነው። ከሐረሪ ተጋብቶ ከተማ የገባ ሰው ቋንቋውን ተምሮ ወዲያው ሐረሪ እንደሚሆን ይታወቃል። ልዩነት ካለ የሚናገሩት ቋንቋ ነው። እንደዚያም ሆኖ የአካባቢው ማህበረሰብ ሁለቱንም ቋንቋዎች ይናገራል። ስለዚህ በሁለቱ መካከል ያለው ግንኙነት የዘመድ አዝማድ ነው። ሁለተኛው አጽንዖት የሰጠሁት ጉዳይ የሐረር ከተማ የአንድ ወገን ብቻ ሳትሆን እንደ ሶማሌ፣ ኦሮሞ፣ ሐረሪ፣ አፋር ያሉ የምስራቅ ኢትዮጵያ ሕዝቦች የጋራ ታሪክ ቅርስ መሆኗን ነው። ስለዚህ ይህችን የጋራ ቅርስ መጠበቅ ለሐረሪ ሕዝብ ብቻ የሚታው ሳይሆን የሌሎች ብሔሮች ጭምር መሆኑን መረዳት ያስፈልጋል። ከተማዋን የሚጎዳ ሁከት እና ብጥብጥ በአካባቢው የሚገኙ ብሔሮችን ሁሉ ታሪካዊ ቅርስ የሚጎዳ ነው። ሶስተኛው ጉዳይ የሐረር ከተማ ሕዝብ ራስን በራሱ ማስተዳደር በመለሰ ዜናዊ ዘመን የተጀመረ ሳይሆን የሐረሪ ሕዝቦች እና በአካባቢው ያሉ የኦሮሞ ጎሳዎች በሰላም አብሮ እንዲኖሩ ያስቻለ ስምምነት ከብዙ ትውልዶች ጀምሮ ስላለ ነው። የሐረሪ ሕዝብ የሚኖርበት መሬት ሙሉ በሙሉ በኦሮሞ ጎሳዎች ተከቦ ሳለ ዳር ድንበሩ ለክፍለ ዘመናት ተጠብቆ ያለ ግጭት መኖር የቻለው ሁለቱ ብሔሮች በሕግ የተደነገገ ግንኙነት ስላላቸው ነው። ስምምነቱ የሐረሪ ሕዝብ አሰፋፈር በኦሮሞ ቢከብብም በአሁኑ ቋንቋው እና ራስን በራስ የማስተዳደር መብቱ እንዲከበርለት እንዲሁም ከከተማዋ ውጪ የእርሻ መሬት እንዲያገኝ ያስቻለ ነው። ራባ ዶሪ የሚባለው የአካባቢው ኦሮሞ ጎሳዎች ጦር በከተማዋ ላይ የሚቃጣውን ማንኛውም ጥቃት የመከላከል ኃላፊነት ነበረበት። ለምሳሌ በ1974 በራውፍ ፓሻ የሚመራው የግብፅ ጦር ሐረርን በወረረ ጊዜ የራባ ዶሪ ጦር ለ10 ዓመታት ተዋግቶ በ1885 ከተማዋን ነፃ ያወጣው በዚህ ስምምነት መሰረት ነው። በጨለንቆ ጦርነትም የሐረሪው አሚር አብዱላሂ እና የአፍረን ቀለው በከርዋሪ የምኒልክን ወረራ ተባብረው እንደተከለከሉ ታሪክ ያወሳል። ስለዚህም ሁለቱ ሕዝቦች በሁለት የተለያዩ ነገር ግን ተደጋጋፊ በሆኑ አስተዳደሮች ስር መኖራቸው ለብዙ ክፍለ ዘመናት ከትውልድ ወደ ትውልድ ሲተላለፍ የቆየ እንጂ በቅርቡ መንግስት የሰጣቸው አይደለም። አካባቢውን በኃይል ለመግዛት የሚፈልጉ ኃይሎች የሁለቱን ሕዝቦች ግንኙነት ለማደፍረስ ቢሞከሩም ያልተሳካላቸውም በዚያ ውድመት ተጋብ ትስር መነሻነት ነው። ስለሆነም የዛሬዎቹ የሁለቱ ሕዝቦች መሪዎች ከትላንት አባቶች ብስለት መማር ከቻሉ አንዱ የሌላውን መብት በማክበር እና ወደፊት በጋራ ጥቅም ላይ በመተባበር ጠንካራ ልማት እና ሰላምን በአካባቢው ማረጋገጥ እንደሚችሉ ተናገርኩ። ኦርዲን በድሪ እና ከእሱ ጋር ወደ ስልጣን የመጡ አመራሮች ሕዝቡ ሲያሰማ የነበረውን ችግሮች ለመፍታት በመንቀሳቀሳቸው እየሻከረ የነበረውን የሁለቱን ሕዝቦች ግንኙነት ብዙም ሳይቆይ ማሻሻል ቻሉ። እስከዛሬም ከተማዋ አንጻራዊ ሰላም ሰፍኖባታል። የሶማሌ እና የኦሮሞ እርቅ የህወሓት አገዛዝ የኬሮን ትግል ለማደከም ከተጠቀመባቸው ስልቶች አንዱ ኦሮሞን ከአጎራባች ብሔሮች ጋር በማጋጨት የሐሳብ እና የጉልበት መበታተን ለመፍጠር ሞከሩ ነው። በዚሁ ስሌት ኦሮሞ እና ሶማሌን በድንበር ጉዳይ በማጋጨት ከፍተኛ ጉዳይ ደርሷል። ከሞያሌ እስከ ቦርዶዲ በተካሄደው ከባድ ጦርነት በሺዎች የሚቆጠሩ ዜጎች ከሁለቱም ወገኖች ተገድለው በሚሊዮኖች የሚቆጠሩ ተፈናቅለዋል። ሴራውን ያቀነባበሩ ጄኔራሎች በሁለቱ ህዝቦች ላይ ከፍተኛ ሰብአዊ እና ኢኮኖሚያዊ
ጉዳይ ቢያደርሱም ትግሉን ማስቆም ስላልቻሉ ለውጥ መጣ። በትግሉ ወቅት ከሶማሌ ምሁራን እና አንቂዎች ጋር ግጭቱን እንዳይባበስ በቅንይት እንሰራ ነበር። ከእነሱ ውስጥ አንዱ የአሁኑ ክልሉ ፕሬዝዳንት ሙስጠፋ መሐመድ ነው። ለውጡ እንደመጣ የወቅቱ ፕሬዝዳንት አብዲ ሙሐመድ አብዲ ኢሌ ከስልጣን መወገዱ አይቀሬ በመሆኑ እሱን የሚተካ እጩ ማፈላለግ አስፈላጊ ስለነበር ወደ በድብቅ ናይሮቢ ተጉሼ ከሶማሌ ልሂቃን እና ሀገር ሽማግሌዎች ጋር ባደረግነው ውይይት ሙስጠፋ ቀጣዩ የክልሉ መሪ እንዲሆን ተሰማሙ። እኔ ወደ ሀገር ቤት ገብቼ በጥቂት ቀናት ውስጥ አብዲ ኢሌ ተይዞ ተሰረ። ሙስጠፋም ከኬንያ ወደ ፊንፊኔ ብዙም ሳይቆይ ወደ ጅግጅጋ በባህላዊ መንገድ አልሆን ሲለን ዑለሞች፣ የእስልምና ሊቃውንት አባገዳዎቹን እንዲያሳምኑ በማድረግ ተሳካልን። ገንዘቡን ከባለ ሀብቶች አሰባሰቤ፣ ካሳውን ከፍዬ ጉዳዩ ተፈታ። ቀጥሎ ወደ ጅቡቲ ሄጄ በድሬዳዋ ጉዳይ ላይ እጃቸው ካለበት አካላት ጋር በመመካከር የከተማዋን ሰላምና መረጋጋት እንዲደግፉ ተማጸንኩ። በድሬዳዋ እና ጅቡቲ መካከል ጠንካራ ማህበራዊ ትስስር አለ። በሁለቱም ቦታ የሚኖሩት ሶማሌዎች ከኢሳ ጎሳ ሲሆኑ በሁለት ሀገራት ቢከፈሉም የሚተዳደሩት በአንድ ባህላዊ መሪ ኡጋዝ ነው። የጅቡቲ ሙቀት ሲያይል ብዙ ዜጎቿ ወደ ድሬዳዋ በመምጣት እረፍት ያደርጋሉ። የሀገሪቱን ፕሬዝዳንት ኢስማኤል ኦማር ጌሌን ጨምሮ ብዙ የጅቡቲ ዜጎች ትውልዳቸው ድሬዳዋ ነው። ባለፉት መንግስታት በደል የተሰደደ ብዙ ኦሮሞ በጅቡቲ ይኖራል። ስለዚህም የድሬዳዋ ሰላም የሁለቱን ከተሞች ህዝብ በቀጥታ እንደሚመለከትና አብሮ መስራት እንደሚያሰፍቅ ተሰማማን። በሞያሌ አካባቢ በቦረና እና ገሪ ጎሳዎች መካከል ያለው ግጭት ደግሞ የባሰው ውስብስብ ነበር። ተመሳሳይ ቋንቋ የሚናገሩት እነዚያ ሁለቱ ጎሳዎች ለዓመታት ተደጋጋሚ ደም አፋሳሽ ጦርነቶችን አካሂደዋል። የሁለቱ ጎሳዎች ግጭት መንስኤ ውስብስብና ረጅም ታሪክ ያለው ሲሆን በቄሮ ትግል ወቅት የሶማሌ እና የኦሮሚያ ክልሎችን በብሔር ደረጃ ለማጋጨት በተሸረበው ሴራ ምክንያት ተባብሶ ከሁሉም ድንበሮች የከፋው ጉዳት እዚህ ደርሷል። የሞያሌ ከተማን ሁለት ቦታ በመክፈል ከአስፓልት ወዲያ ለኦሮሚያ ክልል የቀረው ለሶማሌ ክልል ተሰጥቷል። አካባቢው ከሶማሊያም ሆነ ከኬንያ የሚመጣ እና የሚሄድ ዋና የኮንትሮባንድ ንግድ መተላለፊያ መሆኑም ግጭት ለመቀስቀስ አመቺ ያደርገዋል። የሁለቱን ጎሳዎች ግንኙነት የበለጠ ውስብስብ ያደረገው ሁለቱም በኬንያም በኢትዮጵያም ስለሚኖሩና የሁለቱ ሀገራት ፖለቲከኞች እጃቸውን ማስገባታቸው ነበር። የሁለቱን ወገን ገሪ እና ቦረና ሽማግሌዎች በአሜሪካ፣ በኬንያ እና በፊንፊኔ አነጋገረን ሰላም በማስፈን ላይ እንዲረዱን ብዙ ጥረት ተደረገ። ጥረቱን ስጀምር በገሪዎች ወገን እኔን ማመን ከብዷቸው ነበር። ምክንያቱም በጦርነቱ ወቅት ኦኤምኤን ለቦረና ወግኗል የሚል ቅሬታ ይቀርብበት ስለነበረ ነው። ይህ ጉዳይ በገሪ ማህበረሰብ ዘንድ ምን ያህል ቅሬታ እንደፈጠረ ለመጀመሪያ ጊዜ የተረዳሁት የረጅም ጊዜ ወዳጄ እና የጎሳው አባል ከሆነው ሲራጅ ሁሴን ነው። በካሊፎርኒያ ግዛት ኦሬንጅ ካውንቲ ከተማ ውስጥ ይኖር ነበርና አሜሪካ እንደሄድኩ መጀመሪያ ከተዋወቅኳቸው ኦሮሞዎች አንዱ ነው። ፓልቶክ ላይ ኮምባ በሚል ስም ይጠቀም ነበር። እኔ ደግሞ በአያቴ ቶላ ቡሊ ስም እታወቃለሁ። ከሲራጅ ጋር በፓልቶክ ተዋውቀን በሎስ አንጀለስ የኦሮሞ ኮሚኒቲ ስብሰባ ላይ እንድሳተፍ ጋበዘኝ። ውጭ ሀገር በሚደረግ የኦሮሞ ስብሰባ ላይ እንድገኝና እንድናገር የጋበዘ የመጀመሪያው ሰው እርሱ ነበር። በዚሁ ግንኙነታችን ተናክሮ እንደ ልጁ አቀረበኝ። ሲራጅ ጠንካራ የኦነግ ደጋፊ፣ እኔ ደግሞ የድርጅቱ ተቺ ስለነበርኩ የፖለቲካ አመለካከታችን ብዙ ጊዜ ባይገጥምም ከፖለቲካ መስመር ይልቅ ኦሮሞነትን የሚያሰቅድም ሰው ስለሆነ በጥሩ ወዳጅነት አብረን ቆይተናል። የእረፍት ጊዜን ከሱ ቤተሰብ ጋር አሳልፍ ነበር። እንደ ዶክተር ጉዴታ ሂኒካ ካሉ ጉምቱ ምሁራን ጋርም አስተዋወቆኛል። ለውጡ ሲመጣ በቀለ ገርባን ለሕክምና ዶክተር ጉዴታ ሂኒካ ጋር በወሰድኩበት ወቅት ሲራጅና ባለቤቱ ሊጠይቁን መጡ። ልክ እንዳዩን ሁለቱም ማልቀስ ጀመሩ። ሁሉም ተደናግተው ምን እንደተፈጠረ ሲጠይቃቸው የኦሮሞ አንቂዎችና ሚዲያዎች ለቦረና ወግነው ገሪን ማግለላቸው ፍትሃዊ እንዳልሆነ ቅሬታቸውን ተናገሩ። የኔ ድርጊት ምናልባት ለሐዘናቸው አስተዋጽኦ አድርጎ ከሆነ ብዬ ይቅርታ ጠየቅኩ። ወያኔ የሶማሌን ክልል ልዩ ኃይል በመጠቀም ድንበር ጥሶ ኦሮሞን ለመግደል የሚያደርገውን ዘመቻ ለመመከት እንጂ ለቦረና አድልተን ገሪን ለመጉዳት እንዳልሆነ ለማስረዳት ሞከርኩ።
በገሪ ማህበረሰብ ዘንድ የኦኤምኤን አዘጋብ ለቦረና እንደመወገን ተደርጎ መወሰዱን በመረዳት ወደ ኋላ ሂጄ ሰበብ በመደርደር ባለብቶበለታዩ የሆኑትን ሲራጅና ባለቤቱን የበለጠ ከማስከፋት ይቅርታ ጠይቆ ወደፊት የሚፈጠሩ ግጭቶችን መከልከል ይሻላል የሚል አቋም ያዝኩ። ከእነርሱም ጋር ያለፈውን ቁስል ከመነካካት ተጨማሪ ጉዳት እንዳይደርስ አባብረን ሰላም ማስፈን እንደሚሻል ተገባባን። ጠብ ሚኒስትር አብይ አህመድና ለማ መገርሳ ወደ ሚኒሶታ የመጡ ዕለት ከሰሜን አሜሪካ ግዛቶች የተሰባሰቡ የገሪ ማህበረሰብ መሪዎች መጥተው ሊያጋጥሟቸው ቢሞክሩም አልተሳካላቸውም። በር ላይ ቆሞ ሲጠብቋቸው ስላየው ወደ ኦኤምኤን ቢሮ ወስጄ እርቅ የሚወርድበትን ሁኔታ ተወያይተን ግጭቱን በፍጥነት አስቅመው የህዝቡን ስሜት ለእርቅ እንዲያዘጋጁ ቃል ገብቶ ተለያየን። በእኔ እና በኦኤምኤን ላይ የሚቀርበው ቅሬታ ከገሪ ማህበረሰብ ብቻ አልነበረም። የቦረና ማህበረሰብም በጦርነቱ ወቅት በአግባቡ አልጮሃልንም የሚል ቅሬታ ነበራቸው። ገሪዎች ጀዋርን ቦረና የሚያዳለው አማቾቹ ስለሆኑ ነው ሲሉ፣ ቦረናዎች በፊናቸው እኛ የተገለልን ማርጂናላይዝድ ማህበረሰብ በመሆናችን የሚዲያ ሽፋን እያገኘን